በጊዜ ወደ ኋላ ተጉዘካል አሁን 8 አመት ታንሳለህ የ21 አመት ወጣት ነህ አይደለ 20 እንዴት ምክንያቱም እኛ ጋር እንዳቆጣጣራችን አሁን 2018 ዓመተ ምህረት ነው ምን አዎ ይህ በጣም ለየት ያለ ነው 2018 አዎ የምራችሁን ነው እኛ ጋር 13 ወራት አሉ 13 ወራት አሁን እየቀለላችሁ ነው አይደል አይደለም 2026 እኮ ነው ሰዎች 2026 ላይ አይደል እንዴ ያለ ነው አይ እዚህ 2018 ነው አይ ቆይ እኛ ወደ ኋላ ቀርተናል ማለት ነው እንደ ሳይንስ አገላለጽ በጊዜ ተጉዛሃል ማለት ነው አሁን ከ8 አመት ታንሳለህ ከነበርክበት እድሜ ምን ለዛ ነው እንደዚህ ኢነርጂ የሚሰማ 2018 ለዛ ነው እንደዚህ የሚሰማኝ አዎ ፎርትናይት ጌም ገና አሁን ነው ማለት ነው ኦ አምላኬ ሆይ ሮናልዶ አሁንም ሪያል ማድሪድ ነው ያለው አዎ ቻት እዚህ ጋር ሁሉ ነገር ያለፈ ዘመን ነው በ2018 ስንት አመት ነበረ 13 አመት ነበረ በሚቀጥሉ 8 አመታት ውስጥ ታደርጋቸው የምትችለው ነገር እንግዲህ አስቡ እንግዲህ ስለዚህ አሁን 13 አመት ነው ወደ ትምህርት ቤት መሄድ ይኖርብኛል በቃ እዚህ ሁሉ ነገር የተለየ ጊዜ ነው አሁን የምንገኘው እንግዲህ በመሃል ከተማ ውስጥ ነው ማለት ነው እኛ ኢትዮጵያኖች የነጻነት ቀን ብለን የምናከብረው የለም የድል ቀን ነው የምናከብረው እሱ 20 ጊዜ እሱ ነግሮኛል ገብቶኛል ስለዚህ ይህ ለሱ ማስታወሻ ነው እኛ ደግሞ ቡና አምራች ሀገር ነን ይሄን ደግሞ ቡና ጾታ እንሰጣለን ማለት ነው ይሄ የመጀመሪያ ኦሪጂናል ቡና ነው በጣም ደስ የሚል ቀን እንደሚሆንልህ ተስፋ አደርጋለሁ በኋላ ደግሞ እንገናኛለን ገና የምናሳይህ ብዙ ነገር አለ እሺ 2018 ነው እኮ ብሮ ምን መብራቱን ማብራት ነበረብህ ጨልም ያለው እኮ አው መጨረሻ ላይ ጨመርኩት እኮ ስፒድ የት ነው የምን ሄዳውን ጫማውን አትለብሶም ሙሉ ስርጭቱን ያለ ጫማ መጓዝ አለብኝ ፈተናው እሱ እኮ ነው አይ በባዶ እግር ነው ያለው አሁን ማድረግ ትችላለህ እሺ ክብርህን ገልጸሃል አሁን እችላለሁ አው ጫማ ማድረግ ትችላለህ እሺ ጫማዬ ላድርግ አው እስከ መጨረሻው አይቼዋለሁ ስፒድ አንድ ጊዜ ፎቶ መነሳት እንችላለን ተጨማሪ አስገራሚ እውነታዎችን ነግረሃለሁ እና ስፒድ እና የወታደሩ ሁለታችሁም እኮ በአንድ ጊዜ ያወራችሁ ነው እነዚህ 120 ሺህ ወታደሮች በሙሉ ገበሬዎች ነበሩ ሁላቸውም ገበሬ ነበሩ አዎ ምን ሁላችሁም ገበሬዎች ነበሩ ይህ አዳራሽ ለሱ ነው የተሰራው ተስዕሉን ተመልከት እነዚህ ገበሬዎች ወደ ጦርነት ሲሄዱ ከሚስቶቻቸው ጋር ሲላዩ ነው በ2018 ያደረጉት 2018 እኮ ነው የሚገርም እኮ ነው ምን ነበር ያደረኩት በ2018 በዓለም ላይ ከፍተኛ ቦታ ላይ ከሚገኙ ከተሞች ሶስተኛ ላይ ነው የምትገኘው አዲስ አበባ ይሄን ታውቃለህ ግን የምርህ ነው አዎ እንዴ አሁን 3 ሰዓት አይደለም እዚህ ጋር 9 ሰዓት ነው ይላል ስለዚህ አሁን 9 ሰዓት ነው የቀን ሰዓት አቆጣጠራችን እንደዚህ ነው ይሄ ቻት እብደት ነው እንግዲህ ቻት ሁላችሁም ኢትዮጵያዊ የሆናችሁ ሁሉ ሰብስክራይብ አድርጉ ላይኩንም ተጫኑ ይሄ የምታየው በጣም ትልቅ አስፈላጊ መታሰቢያ ነው ማለት ነው በኢትዮጵያ ላይ የፀሐይ ጨረር ሲበራ የምታየው በዚያን ጊዜ አብዛኛው የአፍሪካ ክፍል በቀኝ ግዛት ተይዞ ነበር ኢትዮጵያ ብቻ ነፃ ሀገር ስለነበረች የኢትዮጵያ የነፃነት ብሩህ ምሳሌ ነች ማለት ነው ይህ ብሩህ ብርሃን እንዲኖር የተደረገው ለዛ ነው ማለት ነው ለአፍሪካና ጥቁር ህዝቦች ሁሉ ተስፋ ስለሰጠን ነው ይህ ተስፋ ያልተሸነፈች የቀኝ ግዛት ኃይል ያሸነፈች ጥቁር ሀገር መኖሯን የሚያሳይ ነው ማለት ነው የፓን አፍሪካኒዝም መሰረትም ይህ ነው ይህንን ጨርሶ አላውቅም ነበር የሚገርም ነው ባከ ቻት ይህንን ጨርሻ አላውቅም ነበር በዚህ በኩል ደግሞ ምን ነው ነገር አለ በስተመጨረሻ በቅንፍ ውስጥ የምታየው የፈረሶች ስም ነው ማለት ነው ምክንያቱም ተዋጊዎች ለፈረሶቻቸው ዕውቅና ይሰጡ ነበር አዎ እንደ ጥንካሬ ምልክት ዕውቅና ይሰጡ ነበር እንደ ጥንካሬ ወደ ጦርነት ሲገቡ የፈረሶቻቸውን ስም እየጠሩ ይፎክሩ ነበር ተዋጊዎቹ አንተ በጦርነት ላይ ብትሆን ኖሮ ምን ተብለህ መጥራት ትፈልግ ነበር
በአማርኛ ስም እንሰጣለን። ቪዲዮውን እስከ መጨረሻ ስለተመለከታችሁት በጣም ነው የማመሰግነው። ቪዲዮውን ከወደዳችሁት ላይክ፣ አካውንቱን ደግሞ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ጋይስ እንድቀጥልበት አበረታቱኝ በዚህ